ሰላም ሰላም አድማጮቻችን እንዴት ናችሁ? ዛሬ ሳሊባና ማድሪድ ምንና ምን ናቸው የሚለውን ሐሳብ እንጨዋወትበታለን። በሁለቱ ወገኖች መካከል ያለ መሳሳብ እንዳለ ከረጅም ጊዜ ጀምሮ ሲነገር ስለነበር ማድሪድ ሳሊባን መውሰድ ይፈልጋል፣ የሳሊባ ቀጣይ መዳረሻው ማድሪድ መሆኑ አይቀርም የሚሉ አስተያየቶች በተደጋጋሚ ተደምጠዋል። ሁለቱ ቡድኖች በቻምፒየንስ ሊግ ከሚያደርጉት ጨዋታ ጋር አያይዘን ይህንን ሐሳብ እናነሳዋለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። የሳሊባና ማድሪድ ግንኙነት እንዴት ያለ ነው? ሳሊባና ማድሪድ ምንና ምን ናቸው የሚለው ሐሳብ ካለፉት ዓመታት ጀምሮ ሲንሸራሸር የቆየ ነገር ነው። ሁለቱ ቡድኖች ቀደም ሲል በኤሚሬትስ ያደረጉትን ጨዋታ መለስ ብለን ብንመለከት የተለመዱ የሚመስሉ ነገሮችንም ትንሽ ወጣ ያሉ አጋጣሚዎችንም ማግኘት እንችላለን። ከጨዋታው በፊት እንደ ሁል ጊዜም ሁሉ የአርሰናል ተጫዋቾች የተለመደውን ተግባራቸውን ያከናወኑ በጋራ ፎቶ መነሳት፣ ከዚያም የማላቀቂያ እንቅስቃሴዎችን ማድረግ፣ መተቃቀፍ፣ መጨባበጥ፣ አንዳቸው ሌላኛውን በማበረታታት አይነት መልክ አንዱ ተጫዋች የሌላውን ተጫዋች ጀርባ ቸብ እያደረገ በርቱ፣ ለቀጣዩ ፈተና እንዘጋጅ የሚል አይነት መልእክት ሲያስተላልፉ ተመልክተናል። እኒህ መሆኑ ተፈጥሯዊ ነው፣ የተለመደ ነው። ከጨዋታዎች በፊት የትኞቹን ቡድኖች ይህንን ሲያደርጉ እንመለከታለን። በዛ ላይ ደግሞ ጨዋታውን ሊያደርጉ የተዘጋጁ ያሉት ከሪያል ማድሪድ ጋር መሆኑ የተለየ ስሜት እንዲፈጥር ያደርገዋል። ሪያል ማድሪድ የዚህ ውድድር የበላይ ነው፣ በተደጋጋሚ አሸናፊ ሆኗል። በቻምፒየንስ ሊግ የተለየ መንፈስ ያለው በተለየ መንፈስ ጨዋታዎችን የሚያደርግ አበቃለት የማይባል ቡድን ነው። በዚህ ውድድር በተደጋጋሚ ያንን አሳይቷል። ለዚያም ነው ከጨዋታው በፊት ለመነቃቃት የተለያየ ጥረት ቢያደርጉ ብዙም የማያስገርመው። ውጥረቱ በግልጽ ይታይ ነበር ከጨዋታው መጀመር በፊት። ቀጥሎ ምን እንደሚሆን ስለማይታወቅ አስቀድመው የተወሰኑ ውጥረቶች ቢኖሩ የሚጠበቅ ነው። እንደዚያም ሆኖ ግን አንድ ተጫዋች አጋጣሚ ተጽዕኖ ሳያሳርፍበት ቀርቶ ተመልክተናል። የአርሰናል የቡድን ጓደኞቹ የመጨረሻ መመሪያዎቹን ሲወስዱ አጫጭር የማሟሟቂያ የማፈትለክ ሩጫዎችን ሲያደርጉ፣ ከመካከላቸው ግን ዊሊያም ሳሊባ ካለበት ሳይነቃነቅ ቆሞ ነበር የተመለከተ ነው። አንገቱን ደፍቶ እጆቹን ከፍ አድርጎ በዝምታ ጸሎቱን ሲያደርስ የሚያሳዩ የካሜራ ምስሎችን ተመልክተናል። ካሜራ እይታ ውስጥ ገብቷል። በዚህ አይነት እንቅስቃሴ እንደ ሁል ጊዜውም ጨዋታው ከመጀመሩ በፊት የቡድን ተጫዋቾች ሰብሰብ ብለው ተቃቅፈው የመጨረሻ የማስተባበሪያ ጥሪ አድርገው ይለያያሉና ይሄንን ለማድረግ ተጫዋቾቹ ሲሰባሰቡም እሱ ከነበረበት ቦታ አልተንቀሳቀሰም። የመድፈኞቹ ተጫዋቾች ናቸው በእርሱ ዙሪያ ተሰባስበው ያንን ያደረጉት። ይሄ አጋጣሚ የቡድኑ አውራ ማን እንደሆነ ያመላከተ ነበር፣ ቡድኑ በማን ዙሪያ እየተገነባ እንዳለ። አርሰናል ከሞላ ጎደል ባለፉት የውድድር ዘመናት ስኬቱ መሰረት የነበረው የተከላካይ መስመሩ እንደነበር ይታወቃል። ሳሊባ ደግሞ እምብርት ነበር። የአርሰናል ስኬት በሱ ዙሪያ ተገንብቷል ለማለት የሚያስችል ብቃት አሳይቷል። በእርግጥ ለአርሰናል ከፈረመ በኋላ በቀጥታ አልነበረም ወደ ዋናው ቡድን ሰብሮ የገባው። የእግር ኳስ ተጫዋችነት ሕይወቱን የሚያጎለብትበት የተወሰኑ ዓመታት አስፈልገውት ነበር። ስለዚህ በውሰት ተሰጥቶ በማርሴይ ቆይታ አድርጓል። ከዚያ ከመጣ በኋላ በ2022 ክረምት ያንን የውሰት ቆይታውን ጨርሶ ሲመጣ ነው የሚካኤል አርቴታ ፕሮጀክት እጥፋቱ የሚጀምረው። የዛን ጊዜ ነው ብዙ ነገሮች የተለወጡት። እርጋታው እና ሜዳ ላይ መገኘቱን በደንብ ማረጋገጥ የሚቻል አይነት ተጫዋች ነው። ፕሬዘንሱ አስፈሪ ነው እና እንዲያውም ብዙውን ጊዜ እሱን በቅርበት የሚከታተሉ የሚሰጡት አስተያየት አለ። እርጋታው ሲደፈርስ የምትመለከቱት እና በተለያየ አይነት ስሜታዊነት ሜዳ ላይ ልታዩት የምትችሉት በአንድ አጋጣሚ ብቻ ነው፣ አርሰናል ጎል ሲያስቆጥር። የዛኔ ደስታውን በፈንጠዝያ ይገልጻል። ከተለመደው እርጋታው ሲወጣ እንመለከተዋለን። ከዚያ ውጭ ግን በአውሮፓ ከጠንካራ የተከላካይ መስመሮች አንዱ ባለቤት እንዲሆን አርሰናል ካደረጉ ወሳኝ ተጫዋቾች መካከል አንደኛው እሱ ነው። ለዚያም ነው በአርሰናል ቤት ውስጥ ያደረገው ጥሩ እንቅስቃሴ ያበረከተው የላቀ አስተዋጽኦ በአውሮፓ በርካታ ፈላጊዎች እንዲኖሩት ያደረገው። በቻምፒየንስ ሊግ ከአርሰናል ጋር የተጫወተው ሪያል ማድሪድ በቀዳሚነት ይጠቀሳል። የሳሊባ አድናቂ መሆኑ ሪያል ማድሪድ መስማት የጀመርነው አሁን አይደለም፣ ረዥም ጊዜ ሆኖታል። በዚያ ላይ ደግሞ የኮንትራቱም ሊጠናቀቅ የሚቀሩት ዓመታት አሁን መድፈኞቹ ቶሎ መውሰን እንዲኖርባቸው የሚያደርግ ነው። 2 ዓመት ይቀርባል በኮንትራቱ ላይ። ነገር ግን የስፔኑ ኃያል ክለብ ይህን ተጫዋች ለመውሰድ ከፍተኛ ፍላጎት አሳይቷል። ማድሪድ አንድን ተጫዋች ከፈለገ ውጤቱ ምን ሊሆን እንደሚችል
ሁላችንም የምናውቀው ነው። የጊዜ ጉዳይ ይሆናል እንጂ ያ ተጫዋች በመጨረሻ መዳረሻው ሳንቲያጎ ቤርናባው ሲሆን ተመልክተናል። ለጊዜው እነዚህ ሁለት ቡድኖች በቻምፒየንስ ሊግ ባላንጦች ሆነዋል። አንዱን ጥሎ ወደ ቀጣይ ዙር ለመሸጋገር ነው እየተጫወቱ ያሉት። በእርግጥ በመጀመሪያው ጨዋታ ያስመዘገቡት ውጤት መድፈኞቹ ብዙ ተስፋ እንዲሰንቁ ያደረጋቸው ነው። የማለፍ ዕድላቸውን አስፍቷል። ግን ሪያል ማድሪድ አበቃለት የሚባል ቡድን ስላልሆነ ይሄኛው ጨዋታም ከፍተኛ ትኩረት ይሰጠዋል። ቆይታውን በተመለከተ ግን ፈረንሳዩ አርሰናልን ለመልቀቅ እንዳልተዘጋጀ በተደጋጋሚ ሀሳቡን ገልጿል። በአርሰናል ደስተኛ ነኝ ሲል ነው የሚደመጠው። እንዲያውም በይፋ ከተናገረባቸው አጋጣሚዎች አንዱ በመጋቢት ወር ፒኤስቪን ከገጠሙበት የቻምፒየንስ ሊግ ጨዋታ በፊት በጋዜጣዊ መግለጫ ወቅት ይሄ ሀሳብ ተነስቶለት ነበር። ከአርሰናል ሊለያይ ይችል እንደሆን ወደ ሪያል ማድሪድ ያመራል የሚለው አስተያየት ትክክል እንደሆነ ተጠይቆ ነበር። እሱ ግን በአርሰናል ደስተኛ ነኝ፣ በዚህ የጀመርኩትን ነገር መቀጠል እፈልጋለሁ የሚል ምላሽ ነበር የሰጠው። ግን ነገሩን በተለየ መልከት ከተመለከት ነው በተለየ መንገድ ብንመለከተው ሳሊባና ሪያል ማድሪድ ቢጣመሩ ምክንያታዊ ይመስላል። የሚያያይዛቸው ነገርም አለ። ምክንያቱም ሳሊባን ከዓለማችን ምርጥ ተከላካዮች አንዱ ነው ብለን ካሰብን እና የእሱን ደረጃ ጋላክቲኮች ደረጃ ውስጥ ካካተት ነው። በእርግጥ ሳሊባ አሁን በአውሮፓ ከሚገኙት ቀዳሚዎቹ መሀል ተከላካዮች አንዱ ስለሆነ እና ደግሞ ሪያል ማድሪድ ከአውሮፓ ታላላቅ ክለቦች አንዱ ከአውሮፓ ብቻ ሳይሆን ከዓለማችን ትልልቅ ክለቦች አንዱ እንደሆነ ካመነን ሳሊባና ሪያል ማድሪድ በሆነ አይነት መንገድ ቢገናኙ አስገራሚ አይሆንም። ሳሊባ የሪያል ማድሪድ ተጫዋች ቢሆን የ24 ዓመቱ ተከላካይ በጣም ጥንቅቅ ያለ ነው። የሚከላከልበት መንገድ አስቀድሞ ነገሮችን በመገመት ላይ የተመሰረተ ነው። ብዙም ሸርተቴዎችን ወርዶ ትክክለኞቹን ነገሮች የሚሰራ አካላዊ ብቃቱን የሚጠቀም ግን ከሁሉ በላይ አእምሮን የሚያሰራ የተከላካይ ስፍራ ተጫዋች ነው። ስለዚህ ነጩን የማድሪድ ማሊያ ቢያጠልቅ ማሊያው ሳይቆሽሽ ግን ስራውን መስራት የሚችል አይነት ተጫዋች ነው። እዚህ ላይ ደግሞ ከክሊያን ምባፔ ጋር ያላቸውን ያለፈ ታሪክ መጨመር ነው። ከልጅነት ጀምሮ ወዳጆች እንደነበሩ የሚያትቱ መረጃዎችን ሰምተናል። ስለዚህ እነዚህን ነገሮች እንደማምራቸው ሳሊባ ወደ ሪያል ማድሪድ ቢያመራ ብዙም አስገራሚ አይሆንብንም። ምናልባት እርግጠኛ ሊሆን የሚችለው ነገር በዚህ ክረምት ሳሊባ ወደ ሪያል ማድሪድ እንደማያመራ ነው። አዎ ሪያል ማድሪድ ተከላካዮችን ይፈልጋል፣ ግን ለሳሊባን መውሰድ ካለበትም ከፍ ባለ የዝውውር ሂሳብ ነው የሚወስደው። አለበለዚያ ደግሞ ተጫዋቹን በመተነኳኮስ እና በማማለል በተለያዩ መንገዶች ልክ ክሊያን ምባፔን ሲወስድ እንዳደረገው ለአመታት የዘለቀ ጥረትና ውትወታ ጉትጎታ ማሳየት ይኖርበታል። ምባፔንም እንደዛ ነበር ያደረጉት። ከፒኤስጂ ጋር በመጨረሻ የነበራቸው ጥምረት እንዲበጠስ አድርገው በነፃ እሱን እንደ ምባፔ አይነት ተጫዋች ማስፈረም ችሏል። ተመሳሳዩን መንገድ ምናልባት በሳሊባ ሊተገብሩ ይችል ይሆናል። ግን እሱ ለአርሰናል ያለው ፍቅር እና ታማኝነት በግልጽ የሚታወቅ ሆኗልና ያንን ማድረግ ከባድ ነው የሚሆነው። እስከ 2027 ድረስ የሚያቆየው ኮንትራት አለው በአርሰናል ቤት። ነገር ግን አርሰናል ኮንትራቱን ከዚያ በፊት ሊያራዝም ይችላል፣ አዲስ ኮንትራት ሊያቀርብለት ይችላል ተብሎ ይታመናል። አርሰናል ለተጫዋቹ ከፍ ያለ ቦታ ነው የሚሰጠው። አሁንም ቢሆን በክለቡ ካሉ ከፍተኛ ተከፋይ ተከላካዮች መካከል አንደኛው ነው። ነገር ግን ከዚያም ከፍ ያለ ስምምነት ማቅረቡ አይቀርም አርሰናል በቀጣዮቹ ወራት ወይ በቀጣዩ የውድድር ዘመን። አንዳንድ የዝውውር መረጃዎችን ስንሰማ ደግሞ አርሰናል እንደነ ዲን ሆይሰንን የመሳሰሉ ተከላካዮችንም ጭምር የማዘዋወር ፍላጎት እንዳለው አድምጠናል። በእርግጥ የቦርንመዞኑ ተከላካይ የሚያመጡት የሳሊባ ወይም የጋብሪኤል ተተኪ በማድረግ ሳይሆን እነሱን የሚያግዝ ተጫዋች እንዲሆን አምነው እንደሆነ ማብራሪያ የተሰጠበት ነው የሚገኘው። ዞሮ ዞሮ ግን ሳሊባን ማቆየት ለነገ የማይባል ቤት ስራ ይመስላል። በዚያ ላይ አዲሱ የስፖርት ዳይሬክተር አንድሪያ ቤርታ ራሳቸውን የተወሳሰበ ነገር ውስጥ መክተት የሚፈልጉ አይመስልም። የሳሊባ ወይ የቡካዮ ሳካ የኮንትራት ሁኔታ መቋጫ ሳያገኝ በመጨረሻ በኮንትራታቸው የመጨረሻ 2 ዓመት ውስጥ እንዲገባ የሚፈልጉ አይመስልም እና ስለዚህ ከዚህኛው ክረምት ጀምሮ ከነዚህ ተጫዋቾች ጋር በተገናኘ አርሰናል የኮንትራት ድርድር ማድረጉ አይቀርም። የመጨረሻው 12 ወር ውስጥ እስኪገባ ድረስ የሚጠብቁ አይመስልም። በአርሰናልና በሪያል ማድሪድ መካከል ደግሞ ይሄ ተጫዋች ለመውሰድ የሚደረግ ሽኩቻ የመጀመሪያ አይመስልም። በተለይ ሪያል ማድሪድ ከአርሰናል ተጫዋች ለማስኮብለል ጥረት ሲያደርግ ከዚህ ቀደም በተለይ ፓትሪክ ቪዬራን ሪያል ማድሪድ ለመውሰድ ከፍተኛ ፍላጎት አሳይቶ ነበር። እንዲያውም በተከታታይ የውድድር ዘመናት የዝውውር መስኮቶች በተከፈቱ ቁጥር የፓትሪክ ቪዬራና የሪያል ማድሪድ ስም እየተያያዘ ይነሳ ነበር። በመጨረሻ ያ ሳይሆን ቀርቷል። እንደዚሁም ደግሞ አሁን ክረምት ላይ ምናልባት
በማርቲን ዙቢሜንዲ ዙሪያም ሊፋጠጡ ይችላሉ የሚል መረጃዎች እየወጡ ነው የሚገኙት። የ26 ዓመቱን ተጫዋች አርሰናል የመውሰድ ፍላጎት እንዳለው ግልጽ አድርጓል። ከዚህ ቀደምም የተሞከረ ነገር ነበር። ሪያል ማድሪድም ተመሳሳይ ፍላጎት በዙቢሜንዲ ላይ እንዳሳረፈ ተሰምቷል። ግን የበለጠ ወደ አርሰናል የመዘዋወሩ ነገር ነው የሚያጋድለው። ሳሊባ ግን አንድ ነገር ግልጽ አድርጓል። ከዚህ ቀደም በውሰት ከአርሰናል ለፈረንሳዩ ክለብ በተሰጠባቸው ጊዜያት ከአርሰናል ቢለያይ የተሻለ እንደሚሆን ሀሳቦች ተነስተው ነበር። እሱ ግን መውደቅ አልፈልግም፣ ልክ በአርሰናል ያሳለፍኩት ጊዜ ያልተሳካ እንደሆነ እንዲታሰብ አልፈልግም፣ ስለዚህ ያንን ማስተካከል መርጣለሁ የሚል ምላሽ ሰጥቶ ነበር። ስለዚህ አሁንም ከአርሰናል ጋር የነበረው ጊዜ ስኬታማ እንደሆነ ለማረጋገጥ ምናልባት የፕሪሚየር ሊግ ዋንጫ አለም ደግሞ የቻምፒየንስ ሊግ ዋንጫን ከአርሰናል ጋር ማጥለቅ የሚፈልግ ይመስላል ሳሊባና የሳሊባና የሪያል ማድሪድ ግንኙነት አይቀሬ እንደሆነ ወደፊት የሚያስቡ አሉ። ምናልባት ከ3 እና ከ4 የውድድር ዘመናት በኋላ ምን ሊፈጠር እንደሚችል አይታወቅም። ለጊዜው ግን ሳሊባ የአርሰናል የተከላካይ መስመር መሰረት ሆኖ የሚቀጥል ይመስላል።